is episode 8. We are going to discuss a new chapter or a new unit. The topic of this chapter is politics, economy and society from the late 13th to the beginning of the 16th centuries. እንግዲህ ዛሬ ይህንን የምናየው ማለት ነው እና የምንጀምረው ከ4.1 the restoration of the Solomonic dynasty ከሚለው ነው። መጀመሪያ restoration ምን እንደሆነ ከሶሎሞኒክ ዳይናስቲ ጋር ያይዘን ዲስከስ እናደርጋለን። restoration ማለት አንድ ስርዓት የፖለቲካ ይሁን የኢኮኖሚ የሃይማኖት ሌላም ባህላዊ ይዘት ያለው ስርዓት ሊሆን ይችላል በመሃል ዲስፋንክሽናል ሲሆን ሲቋረጥ ኢንተራፕትድ ሲሆን እና እንደገና ሪኢመርጅ ሲያደርግ ነው ማለት ነው። እና በወቅቱ ሶሎሞኒክ ዳይናስቲ ኢንተራፕትድ ሆኖ ነበር፣ ተቋርጦ ነበር፣ ዲስፋንክሽናል ሆኖ ነበር። ከዛ ከተወሰነ አመታት በኋላ ሪኢመርጅ አድርጓል፣ ሪቫይቭ አድርጓል፣ ሪስቶር ተደርጓል ነው። የሶሎሞኒክ ዳይናስቲ ምንድነው ስንል እንግዲህ ከሰለሞን ከእስራኤሉ ሰለሞን ወገነን የሚሉ ሞናርኪዎች የመሰረቱት ስራው መንግስት ነው ማለት ነው። ይሄ የጀመረው እንግዲህ ሚኒሊክ ፈርስት ከሚባለው ንጉስ ጀምሮ ነው። ይሄ ንጉስ በአፈ ታሪክ እና በተለያየ ሌጀንደሪ ናሬሽን እንደሚታወቀው የሰለሞን ተወላጅ እንደሆነና እንዲሁም እናቱ የቀድሞ ኢትዮጵያ ንግስት የሆነችው ሳባ እንደሆነች ነው የሚነገረው እና እሱ ለመጀመሪያ ጊዜ ሚኒሊክ ፈርስት ተብሎ የመጀመሪያው የኢትዮጵያ ንጉስ እንደሆነ ይነገራል ማለት ነው። እና ይሄ ዳይናስቲ እንግዲህ የአክሱም ኢምፓየርን ጨምሮ ሲያስተዳድር የነበረ ነው። ከዛ በኋላ ያው እንደምታውቁት አክሱማይት ኢምፓየር ዲክላይን አድርጓል። በተለይም በ12ኛው ክፍለ ዘመን ማለት ነው። ከዛን ዛጉዌ ዳይናስቲ መጣ። ዛጉዌ ዳይናስቲ ሲመጣ የሶሎሞኒክ ዳይናስቲን ኢንተራፕት አደረገው ወይንም አቋረጠው ወይንም ለጊዜው የሶሎሞኒክ ዳይናስቲ ኢትዮጵያን እየመራ አልነበረም ነው። ከዛ እንደገና ይኩኖ አምላክ የሚባል ሰው ወደ ስልጣን ሲመጣ ሶሎሞኒክ ዳይናስቲ ሪቫይቭ አደረገ፣ ሪስቶር ተደረገ፣ እንደገና ቦታው ገባ ነው የሚለው ታሪኩ። ኪንግ ይኩኖ አምላክ በ1270 የመጨረሻውን የዛጉዌ ዳይናስቲ መሪ ይትባረክን አሸንፎ ወይንም ከስልጣን ጥሎ ወደ ስልጣን መጣ። ከዛ በኋላ ኪንግ ይኩኖ አምላክ ደግሞ he was a descendant of the last king of Aksum እና ከዛ በኋላም እስከ ኃይለ ሥላሴ ዘመን ድረስ እስከ ቅርብ ጊዜ ድረስ ኢትዮጵያን ሲያስተዳድር የነበረው ዳይናስቲ ሶሎሞኒክ ዳይናስቲ ወይንም የሰሎሞን ስርወ መንግስት ይባላል ማለት ነው። ስርወ መንግስት ይባላል ማለት ነው በአማርኛ። እናም ይህንን ነው እንግዲህ ዘ ሪስቶሬሽን ኦፍ ዘ ሶሎሞኒክ ዳይናስቲ የምንለው እና በመሀል ኢንተራፕትድ የሆነውም በአገው ነው ወይንም ደግሞ በዛጉዌ ዳይናስቲ ነው። የዛጉዌ ዳይናስቲ ኖን ሶሎሞኒክ ዳይናስቲ ነበር ማለት ነው። they were ኩሻይትስ ወይንም ደግሞ ኩሾች ናቸው። ከሰለሞን ጋር ምንም የሚያገናኛቸው ነገር የለም። የሰለሞን ዝርያ አይደሉም ማለት ነው። እናም they were regarded as usurpers or illegitimate power holders ተብለው ይታወቃሉ ማለት ነው በሶሎሞኒክ ዳይናስቲ መሪዎች ማለት ነው። ምክንያቱም የዛጉዌ ሩለሮች ሌጂቲሜት የተባሉበት ምክንያት የዘር ግንዳቸው ከሰሎሞን ስላልሆነ ወይንም ደግሞ
ሶሎሞኒክ ዳይናስቲ ስላልሆነ ነው ማለት ነው። Such claim has been elaborated in ክብረ ነገሥት Glory of Kings that associated Ethiopia with the Judo-Christian tradition. ክብረ ነገሥት claims that Ethiopian ruling class descended from the line of Menelik Faris ቅድም እንዳልኩት son of Queen of Sheba or Saba and King of Israel ማለት ነው። ሰለሞን ማለት ነው። King Solomon of Israel እንግዲህ ከዚህ ነው የሚጀምረው ማለት ነው ሶሎሞኒክ ዳይናስቲ። as a result Ethiopian monarchs from King ይኩኖ አምላክ to Emperor ኃይለ ሥላሴ first claimed descent from Menelik first ማለት ነው። እንግዲህ ቅድም እንዳልኩት ከዛ ከይኩኖ አምላክ ጀምሮ እስከ ኃይለ ሥላሴ ፈርስት ድረስ የነበሩት ነገስታቶች የዘር ግንዳቸው ሰሎሞን እንደሆነ በተለይም ከምኒልክ ፈርስት ጀምሮ ታሪክ ይነገራል ማለት ነው። Nonetheless, the claim has no proper historical evidence. The claim is legendary. ያው እንግዲህ ይህንን ክሌም የሶሎሞኒክ ዳይናስቲ መኖሩን ወይንም ደግሞ ትክክለኛ የሶሎሞን ዲሴንዳንት መሆናቸውን እነኚህ ንጉሶች የሚያረጋግጥ ፕሮፐር ሂስቶሪካል ኤቪደንስ የለም ወይንም ደግሞ ሳይንቲፊክ በሆነ መንገዱ ተጠንቶ የሚቀርብ ጥናት የለም ማለት ነው። ሌጀንደሪ ነው ይሄ ታሪክ። እንግዲህ የሚነገረው አብዛኛውን ጊዜ በአፈ ታሪክና እንዲሁም በሃይማኖታዊ ባለው መልኩ ነው ማለት ነው። እንግዲህ ይሄ በመጽሐፍ ቅዱስ በክርስትናው በብሉይ ኪዳንም ያለ ነገር ነው። ግን እንደዚህ አይነት ነገሮችን ሳይንቲፊክ በሆነ መንገድ አጥንቶ ኤቪደንስ አቅርቦ ኮሮቦሬት ወይንም ፕሩቭ ወይንም ሰፖርት ማድረግ አይቻልም ነው። Thus the name restoration in the Solomonic are often put in quotation mark ማለት ነው። ለዛ ነው ብዙ ጊዜ ሪስቶሬሽን እና ሶሎሞኒክ ዳይናስቲ መኖሩ ራሱ አከራካሪና አጠቃጫቂ ነገር ነው። አንዳንዴ አልፎ አልፎም አቧራ የሚያስነሳ ነገር ነው። እንግዲህ የዘ ሪስቶሬሽን ኦፍ ሶሎሞኒክ ዳይናስቲ የሚለው ርዕስ አሁን በዚህ መልኩ ካየነው ያበቃና ወደሚቀጥለው 4.2 ስንሄድ ፓወር ስትራግል ኮንሶሊዴሽን ቴሪቶሪያል ኤክስፓንሽን ኢን ሪሊጂየስ ፕሮሰስስ የሚል ነው። እንግዲህ 4.2 እንግዲህ ከ13ኛው ሴንቸሪ ጀምሮ እስከ 19ኛው ሴንቸሪ ፓወር ስትራግል እንደነበር እናያለን። በተለይም ቢትዊን ኤንድ አማውንግ ዘ ሩለርስ ኦፍ ሶሎሞኒክ ዳይናስቲ ነው። እንግዲህ ፓወር ስትራግሉ ኮንሶሊዴሽን ነበር፣ ማዕከላዊ መንግስት የማጠናከር ቴሪቶሪያል ኤክስፓንሽን ግዛት የማስፋፋትና ሪሊጂየስ ፕሮሰስስ አሉ። እንግዲህ ሪሊጂየስ ፕሮሰሶቹ ሪሊጂየስ ሙቭመንቶችን እናያለን። ሁለት ሪሊጂየስ ሙቭመንቶችን እናያለን በዚህ ሳብቶፒክ ስር። ሪሊጂየስ ሪፎርሜሽን እናያለን ዊዝን ኢትዮጵያን ኦርቶዶክስ ቸርች ማለት ነው። ሌላ ኢቫንጀሊካል ሙቭመንት ነበር ወይም ደግሞ ኢቫንጀሊካሊዝም ነበር ማለት ነው። ወይም ኢቫንጀሊካላይዜሽን ነበር፣ የክርስትና ማስፋፋት ሂደት ማለት ነው። ይህን የምንመለከት ይሆናል። መጀመሪያ ከፓወር ስትረግል ስንጀምር ሳክሴሽን ፕሮብሌም ነበረ። ይህንን ሳክሴሽን ፕሮብሌም ለመቋቋም ወይንም ለመፍታት አምባግሼን የሚባል ሮያል ፕሪዝን ተቋቁሞ ነበር። እንግዲህ አምባግሼን የሚባለው ሮያል ፕሪዝን የሚያገለግለው ፓወር ኮንቴንደሮችን፣ ኮንቴስታንቶችን፣ ተፎካካሪዎችን የሮያል ፋሚሊዎችን ወይንም ደግሞ ሮያልቲ የሆኑትን ሰዎች ለፓወር የሚታገሉትን ስትረግል የሚያደርጉትን ማሰሪያ ለጊዜያዊ አስሮ ማቆያ ቦታ ነው። ከዛ በኋላ ተራ በተራ እንደ ሁኔታ ወደ ስልጣን እንዲመጡ የሚደረግበት ሁኔታ ነው ማለት ነው። እንደዚህ is a means to solve power struggle within Solomonic dynasty and they established a royal prison which is known as Ambagishin ማለት ነው።
Following the end of the reign of Yukuno Amlak, a political instability caused by constant power struggles among his sons and grandsons for succession occurred ማለት ነው። The struggle intensified during the reigns of Yegbazion's 5 sons who resigned from 1294 to 1299. The succession problem was partly resolved in 1300 ይላል። ባጠቃሉ እንግዲህ ፓወር ስትረግል እንደነበረ በተለይም ደግሞ በንጉሱ ወንድ ልጆች መካከል እንደዚህ አይነት ችግር ይፈጠራል። በንግስታቶች ወንዶች ልጆች መካከል ብዙ ወንዶች ልጆች ሲወለዱ ማይንገስ በሚለው ነገር ማይቅር በሚለው ነገር ችግር ይፈጠር ነበር። ፓወር ስትረግል ነበር። ያንን ፓወር ስትረግል ኢሹን ሪዞልቭ ለማድረግ ነው እንግዲህ ሮያል ፕሪዝን አት አምባጊሼን የተቋቋሙ ማለት ነው። all male members of the royalty were detained there and guarded by the royal soldiers ማለት ነው። when the monarch died አባታቸው ለምሳሌ ሲሞት ሞናርኩ ንጉሱ court dignitaries would send an army to the prison to escort the designated successor and put him on the throne ከዛ በተራ እንዲነግሱ ሁኔታ ይፈጠራል ማለት ነው። Such practice continued until Ambagishin was destroyed by Imam Ahmad Ibrahim al-Ghazi's force in 1548 እንግዲህ እንደዚህ አይነት ክስተት እስከ 1540 ድረስ ነበር ማለት ነው። አምባጊሼን እስከ 1540 ድረስ ነበር። በዚህ መልኩ ፓወር ስትረግል ኢሹ ሪዞልቭ ያለው ነበር። ግን በ1540 በኢማም አህመድ ኢብራሂም አልጋዚ እንደወደመን ነው አምባጊሼን ታሪክ የሚያሳየን ማለት ነው። ከዛ ከፓወር ስትረግል ቀጥሎ ያው ኮንሶሊዴሽን እና ቴሪቶሪያል ኤክስፓንሽን ነው ያለው። ከዛ በተለይም ቴሪቶሪያል ኤክስፓንሽን was the most prominent feature of Solomonic state ማለት ነው። እንግዲህ from 1270 to 1636 the medieval monarchs had no permanent capital ማለት ነው። እንግዲህ ከ1270 እስከ 1636 የሰለሞኒክ ዳይናስቲ ሩለሮች ፐርማነንት ካፒታል አልነበራቸውም። ግዛታቸውን የሚያስተዳድሩት ከአንዱ ቦታ ወደ አንድ ቦታ በየጊዜው የፖለቲካ መቀመጫቸውን እየለዋወጡ ነው ማለት ነው። ግን በ1636 ምን ሆነ? ጎንደር ስታብሊሽ ከተደረገ በኋላ ፐርማነንት ካፒታል ሊኖራቸው ችሏል ማለት ነው። እንግዲህ they were administering their empire by roaming from place to place until the establishment of Gondar in 1636 ማለት ነው። Initially, the center of the restored dynasty was in medieval Amhara South Wallo around Lake Haik. However, it gradually shifted southward to the districts of Menz, Tagulat, Bulga, and finally to the regions dominated by the great height of the Yarar, Entoto, Managasha, Wachacha, Furi, Zupala mountains የመሳሰሉትን ጨምሮ ማለት ነው። Territorial expansion was started by Yukuno Amlak and refashioned by King Amde Zion ማለት ነው። እንግዲህ ቴሪቶሪያል ኤክስፓንሽን ይሄ ግዛት ማስፋፋት የጀመረው በዩኩኖ አምላክ ቢሆንም በከፍተኛ ሁኔታ ትልቅ ደረጃ ላይ ደረሰውና አዲስ ቅርጽ የያዘው በኪንግ አምደ ጽዮን ነው ማለት ነው። እንግዲህ ኪንግ አምደ ጽዮን is considered as the Napoleon of Ethiopia ማለት ነው። የኢትዮጵያ ናፖሊዮን ነው። በጣም ከፍተኛ የወታደራዊ አቅምና ጠንካራ ወታደራዊ አቅም ያለው ጠንካራ መንግስት፣ ጠንካራ ንጉስ እንደሆነ ይነገርለታል ማለት ነው። እንግዲህ ቀድመም እንዳልነው የሰሎሞኒክ ዳይናስቲ ሩለሮች በጣም ተስፋፊዎችና አስፋፊዎች ናቸው። yet until the coming of Amde Zion, the center and the territorial limit of the Christian kingdom was mainly in present day Tigray
ላስታ ሜዲቫል አማራ እንደ ሸዋ አምደ ጽዮን ከመምጣቱ በፊት በዚህ በተጠቀሰው አካባቢ ብቻ የተወሰነ ነበር የክርስቲያኑ ኪንግደም። ግን እሱ ከመጣ በኋላ ከፍተኛ የሆነ የግዛት ማስፋፋት ሂደት ነበር የነበረው። አምደ ጽዮን embarked on a policy of wider and rapid territorial expansion. that is why he is considered as the Napoleon of Ethiopia ማለት ነው። በጣም ከፍተኛ የግዛት ማስፋፋት ሂደት ነበር ያደረገው። ጠንካራም ንጉስ እንደሆነ ይታወቃል። አምደ ጽዮን determined to secure both political and economic interests. he campaigned into Bizamo and Damot in 1360 እንግዲህ እነኚህ ባለፈው በቻፕተር 3 የጠቀስናቸውንም ስቴቶች ጨምሮ በእጁ ያስገባ ነው። አገው ጨምሮ በጎጃም አካባቢ ቤተ እስራኤል፣ ቤተ ወንደንቢያ፣ እንደተከዜ ሪቨር እነኚህንም በእጁ አስገብቷል ማለት ነው። አምደ ጽዮን attempted to end centrifugal tendencies which threatened the unity of the Christian kingdom. He gave Indarta northeastern Tigray to his wife Bilen Saba ማለት ነው። ባለቤቱ ናት ቢሌን ሳባ። later Barsaged, the son of Amde Tzion, became the governor of Tigray. Amde Tzion's army faced stiff resistance from Ifat and Shawa, which might have cooperated with the rebellious army at Indarta led by Yevaka Igzi. In 1325 Amde Tzion campaigned as far as the Red Sea coast ማለት ነው። እንግዲህ እስከ ቀይ ባህር ድረስ አድርሶታል ኤምፓየሩን ወይም ኪንግደሙን አሰፍቶ እና ይሄ የሚያሳየው ምን ያክል ተስፋፊና ጠንካራ ኪንግ እንደነበረ። he was the conqueror and he was successful in terms of expanding the frontiers of his empire ማለት ነው። after controlling the whole of Eritrea region, he appointed a governor with the title of Ma'akala Bahar, which later on changed to Bahar Nagash ማለት ነው, Lord of the Sea. In the early 1330s, Amde Tzion was in full control of almost all the trade routes and sources. Sultanates paid tributes to Christian kingdom. Gurage speaking areas, Walaita and Gamo were brought under his influence ማለት ነው። እንግዲህ ከዛ የሚቀጥለው ሪሊጂየስ ፕሮሰስስ ነው። እንግዲህ እርሱ እንደዛ ነው የሚለው። እንደገና ብናየው እርሱ ፓወር ስትረግል ነው። መጀመሪያ ላይ ነበረው አይተናል። ኮንሶሊዴሽን አይተናል። ቴሪቶሪያል ኤክስፓንሽን አይተናል። አሁን ሪሊጂየስ ፕሮሰስስ የሚለው ጋር ስንሄድ መጀመሪያ ላይ ኢቫንጀላይዜሽን ነው እንግዲህ የሚመጣው። ኢቫንጀላይዜሽን ማለት ክርስትናን የማስፋፋት ሂደት ነው። እንግዲህ ይሄም ግዛትን ከማስፋፋት ጎን ለጎን አብሮ የሚሄድ ነገር ነው እና it got new momentum out of territorial expansion ይላል። ከግዛት ማስፋፋት ጎን ለጎን የሚካሄደው ሌላኛው ነገር ኢቫንጀላይዜሽን ይባላል። ኢቫንጀላይዜሽን ማለት ኤክስፓንሽን ኦፍ ክርስቲያኒቲ ማለት ነው። እንግዲህ ክርስትናን የማስፋፋት አይነት ነገር ነው። early Christians played an important role in the spread of Christianity in several areas of Ethiopia and the Horn. በተለይም ክርስትናን በማስፋፋት የሚታወቁ ሁለት ሰዎች አሉ። ሁለት የሃይማኖት አባቶች፣ እነሱን እናያለን። የመጀመሪያው ኢየሱስ ሞዓ ነው። opened new opportunities of learning for Christians who lived in the central part of Ethiopia. He also evangelized the newly incorporated areas where the influence of Christianity had either been non-existent or minimal ማለት ነው። ከዛ ሁለተኛው የሃይማኖት አባት ክርስትናን በማስፋፋት የሚታወቀው በወቅቱ አቡነ ተክለ ሃይማኖት ነው። played a key role in reviving Christianity in Shawa and southern Ethiopia including medieval Damot ማለት ነው። he baptized and converted Motalemi to Christianity.
ከዛ የሚቀጥለው በሪሊጂየስ ፕሮሰስ በሚለው ሳብ ቶፒክ ስር ሪሊጂየስ ሙቭመንት ነበር። ሁለት አይነት ሪሊጂየስ ሙቭመንት ነበር። አንደኛው የኦስታቲዮስ ሙቭመንት ይባላል። ሁለተኛው እዚህ ላይ እንደምታዩት እስጢፋኖሳይትስ ይባላል። እንግዲህ ይሄ በወቅቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን መከፋፈል እንደነበረባት የሚያሳይ ነው። በወቅቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከፋፍሎ ነበር እና ሁለት ክፍፍል ነበር። የመጀመሪያው የኦስታቲዮስ ሙቭመንት ይባላል። ሌድ ባይ አባ የኦስታቲዮስ ማለት ነው። ፋውንደሩ አባ የኦስታቲዮስ ይባላል። የኦስታቲዮስ ስታብሊሽ ሂዝ ኦን ሞናስቲክ ኮሚኒቲ ኢን ሳራኤ ኢን ኤሪትሪያ። በወቅቱ ደግሞ ይሄ ሞናስቲክ ኤክስፓንሽን ነበር። ይሄ ገዳም የማስፋፋት የመመስረት የገዳም ህይወት የበዛበት ዘመን ነበር። he taught the strict observance of the Sabbath ማለት ነው። ይህ ሰንበትን እንዲከበር በተለይ ሰንበት ማክበር ላይ ያተኮረ ትምህርት ይሰጥ ነበር። በወቅቱ ንጉሱ እና ዘአቡን ኦፖዝ ዘ ሙቭመንት ማለት ነው። ከንጉሱ ጀምሮ ተቃውሞ ይገጥመው ነበር ማለት ነው። በተለይም ደግሞ አቃቤ ስርዓት ሰረቀ ብርሃን የሚባል ሱኒ ላይ ሃይማኖት ሊደር ነው። ይህንን የኢዮስታቲዮስ ሙቭመንት ይቃወም ነበር ማለት ነው። it was supported by the አቡን and the monarch ቀደም እንዳልነው ሞናርኩ ጭምር ይቃወመዋል። the monarch feared that dispute in the church could divide his kingdom። እንግዲህ እንደሚታወቀው በወቅቱ ሴኩላሪዝም አልነበረም፣ ሳክራሊዝም ነበር የነበረው። ሳክራሊዝም ማለት ፖለቲክስ እና ሃይማኖት ተጋብተው በአንድነት በትብብር የሚካሄዱበት ዘመን ማለት ነው። እንግዲህ እና በወቅቱ እንግዲህ መንግስት አንዱ እግሩ ቤተ መንግስት ነው፣ አንዱ እግሩ ቤተ ማቅደስ ነው ማለት ነው። በዚህ ምክንያት ቸርች ውስጥ ዲቪዥን ከተፈጠረ በቀጥታ የሞናርኮችንም ስልጣን የሚነካ ጉዳይ ስለሆነ ያስፈራቸዋል ማለት ነው። እንኳን ያኔና ዛሬም እንደዚህ አይነት ነገሮች እየተፈጠሩ ነው። በተለይ ባለፈው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሲኖዶስ አመራር ጋር ተያይዞ በገጠመው ችግር ወደ ፖለቲካ ድረስ የደረሰ ችግር ነበር ማለት ነው። አብይን የሚያሰጋ ጉዳይ እንደነበር እናስታውሳለን እና በዛን ጊዜ ደግሞ ምን ያህል አሳሳቢ እንደሚሆን መገመት አያቅትም እና ዘ ሞናርክ ፌድ ዛት ዲስፒዩት ኢን ዘ ቸርች ኩድ ዲቫይድ ሂዝ ኪንግደም ማለት ነው። ቤተክርስቲያኑ ከተከፋፈለ ኪንግደምም ይከፋፈላል የሚል ፍርሃት ነበረበት ነው። አንድ ብቻ ሳይሆን ሁላቸውም መሪዎች በዚህ መልኩ ስጋት ይገጥማቸው ነበር። therefore he imprisoned some of the ኢዮስታቲያንስ ማለት ነው። በዚህ ምክንያት አንዳንድ የኢዮስታቲዮስ ተከታዮች ይታሰሩ ነበር። the clergy also expelled ኢዮስታቲያንስ from church services. some of the ኢዮስታቲያንስ were forced to settle in peripheries and some of them sustained their movement in monasteries like ደብረ ቢዘን ደብረ ሳን እንደዚህ ማለት ነው። እንግዲህ ሁለተኛው ሪሊጂየስ ሙቭመንት ሪሊጂየስ ፋክሽን ነው within ኢትዮጵያን ኦርቶዶክስ ቸርች። ደቂቅ እስጢፋኖስ የሚመራው ወይንም አባ እስጢፋኖስ የሚመራው እስጢፋኖሳይትስ የሚባል ሙቭመንት አለ። rose to prominence in the 5th century and continued until the 16th century. emphasized poverty, absolute self-subsistence, equality ምናምን ላይ ፎከስ ያደረገ ትምህርት ነው የሚሰጠው በእስጢፋኖስ የሚመራው እስጢፋኖሳይትስ የሚባለው ሪሊጂየስ ሙቭመንት ማለት ነው። እንግዲህ ፎከሱ ፖቨርቲ፣ አብሶሉት ሰብሲስተንስ እና ኢኳሊቲ ላይ ነው። የኢዮስታቲዮስ ደግሞ በፊት እንዳየነው ኦብዘርቫንስ ኦፍ ሳባዝ ላይ ነው። እንግዲህ they also rejected royal supremacy and authority in spiritual matters። በተለይም ደግሞ royal supremacy እንዳይኖር የፖለቲካ የበላይነት በሃይማኖት ውስጥ እንዳይታይ
ይቃወሙ ነበር። እንደውም ታሪክ እንደሚለው ሪፉዝ ቱ ፓርቲሲፔት ኢን ኮርት ጁዲሻሪ ፕሮሲጀርስ፣ ይሄ በኮርት በፍርድ ቤት ፕሮሲጀር ውስጥ አለማሳተፍ፣ አለመከሰስም ምስክርም አለመሆን፣ ምንም በዛ ሂደት ውስጥ አንሳተፍም፣ ይህ አለማዊ ነገር ነው ብለው ይቃወሙ ነበር ማለት ነው። በደቂቅ እስጢፋኖስ ወይንም ዘ ስቲፋኖሳይትስ የምንለው ሙቭመንት በደቂቅ እስጢፋኖስ የሚመራው ማለት ነው። ከዛ ዘርዓ ያዕቆብ መጣ። ይሄ ሌላው ኪንግ ነው። ቱክ ቬሪ ሃርሽ ሜጀርስ አጌንስት ዘ ስቲፋኖሳይትስ አሌጅድሊ ፎር ዘር ኦፖዚሽን ኦፍ ዘ ቬኔሬሽን ኦፍ ሴንት ሜሪ ማለት ነው። እና ዘርዓ ያዕቆብ ሲመጣ በስቲፋኖሳይትስ ሙቭመንት ላይ ከፍተኛ የሆነ እርምጃ ነው የወሰደው። ምክንያቱም ቀስ እያለ ቸርቹ ለሞናርክ አልታዘዝ ሊል ስለሆነ ቅድም እንዳልነው ብዙ የሚቃወሙት ነገር ስላላቸው አለማዊ ነው በማለት ኢቨን ኮርት ፕሮሲጀር ውስጥም አለመሳተፍ ደረጃ ላይ የደረሱ የሮያል ሱፕሪማሲን ሪጀክት የሚያደርጉ ስለሆኑ ዘርዓ ያዕቆብ ተቃውሟቸውን በመጥላት እርምጃ ወስዶባቸዋል ነው። እንደውም ሰበቡ ቅድስት ድንግል ማርያምን አላከበሩም በሚል ነው እርምጃ የተወሰደባቸው። ከዛ ስቲፋኖሳይትስ ፎርማሊ ሪኮንሳይልድ ዊዝን ዘ ሜን ቦዲ ኦፍ ዘ ኢትዮጵያን ኦርቶዶክስ ቸርች ኢን ዘ 16th ሴንቸሪ። በ13ኛው ክፍለ ዘመን ግን እነ ስቲፋኖሳይትስ የሚባሉት ሪሊጂየስ ሙቭመንት አቀንቃኞች ከሜን ኦርቶዶክስ ቤተክርስቲያን ቸርች ጋር ታርቀዋል ማለት ነው። ይህንንም ያደረገው ኢምፔሪየር ዘርዓ ያዕቆብ ነው። ከዛ ኢምፔሪየር ዘርዓ ያዕቆብ ሪሊጂየስ ሪፎርም አመጣ። እንግዲህ በሪሊጂየስ ፕሮሰስ ስር ይህ ሶስተኛውና የመጨረሻው ሳብቶፒክ ነው። ሪሊጂየስ ሪፎርሙ ምንድን ነው? አዳዲስ የሃይማኖት ስርዓትና አዳዲስ የሃይማኖት ለውጦች የታዩበት ነው። ኢምፔሪየር ዘርዓ ያዕቆብ ቱክ several measures to stabilize and consolidate the Orthodox Church ማለት ነው። First, he settled the conflict among the Ethiopian clergy toward the creation of a suitable church-state union ማለት ነው። እንግዲህ አንድ የሆነ ቤተ ክርስቲያንና ሀገርን የመስራት ሁኔታ እንዲኖር አድርጓል። In this regard, he made peace with the house of Eustathios by reviving Sabbath in Ethiopian Orthodox Church። ከኢዮስታቲዮሶች ጋር የነበረውን ችግር ፈቷል። በተለይም ደግሞ እነሱ በፊት እንደሚያስተምሩት ሰንበት ይከበር ነው። ያው ሰንበትም እንዲከበር ወደ ኢትዮጵያ ኦርቶዶክስ ቸርች አምጥቶ ሀሳባቸውን ስራ ላይ አውሏል ማለት ነው። The church and the Eustathians agreed to receive holy orders from the Ethiopian prelates. ዘርዓ ያዕቆብ urged the clergy to preach Christianity in remote areas. Besides, he ordered the people to observe fasting on Wednesday and Fridays and get father confessors ማለት ነው። በዛን ጊዜ ነው እንግዲህ በዘርዓ ያዕቆብ አማካኝነት ጾም በአርብና ሮብ እንዲሆን የተደረገው። ከዛም ጊዜ ጀምሮ ሰዎች የንስሐ አባት እንዲኖራቸው ተደርጓል ማለት ነው። ከዛ በፊት አልነበረም በሮብና አርብ የመጾሙ ጉዳይ። The king encouraged the establishment of a library in every church. ከዛ religious literature expand እንዲሆን እንዲያድግ አድርጓል። This was followed by the revival of religious literature. He himself wrote some books like መጽሐፈ ብርሃን፣ ራሱ ይኩኖ አምላክ የጻፈው መጽሐፍ አለ። መጽሐፈ ብርሃን፣ መጽሐፈ መላድ፣ መጽሐፈ ስላሴ፣ መጽሐፈ ተአቅቦ ምስጢር የመሳሰሉትን መጽሐፍ እሱ ራሱ ጽፏል። ሌሎችም መጽሐፎች ተአምረ ማርያምን የመሳሰሉ ከአረብ ወደ ግዕዝ ከአረቢክ ወደ ግዕዝ እንደተተረጎሙ ነው ታሪክ የሚያሳየው። እንግዲህ ይሄ ምንድነው? እሱ ቻፕተር 4 ነው፣ የመጀመሪያው ቶፒክ ነው። ይህ ቶፒክ መጀመሪያ
ያየነው ዘ ሪስቶሬሽን ኦፍ ሶሎሞኒክ ዳይናስቲ የሚለውን አይተናል። ከዛ ፓወር ስትረግል፣ ኮንሶሊዴሽን፣ ቴሪቶሪያል ኤክስፓንሽን እና ሪሊጂየስ ፕሮሰስ የሚለውን ነው እንግዲህ እና ይህን ዲስካስ ካደረግን በኋላ የሚቀጥለው ነገር ምንድነው? እሱ 4.3 ፖለቲካል ሶሲዮ ኢኮኖሚክ ዳይናሚክስ ኢን ሙስሊም ሱልጣኔትስ ነው ማለት ነው። ከክርስትናው ዓለም እና ከክርስቲያን ሃይላንድ ኪንግደም ወጥተን በሙስሊም ሱልጣኔት ውስጥ የነበረውን የፖለቲካና ኢኮኖሚያዊና ማህበረሰባዊ ጉዳይ ነው የምናየው። ይሄ የሚቀጥለው ቶፒክ ነው ማለት ነው፣ በሌላ ቀን ዲስከስ የምናደርገው። ለዛሬ በዚህ እናበቃለን። አመሰግናለሁ።